ጃስ በለው የምትሉ ሰዎች፣ ቡድኖች፣ ግሩፖች ተው። ሰሞናዊ የሃይማኖት ውዝግቦች አላስፈላጊ ዋጋ እንዳያስከፍሉን መጠንቀቅ አለብን። ከዚህ በፊት በጣም ብዙ አላስፈላጊ ዋጋ የከፈልንባቸው ዛሬ የሚቆጩን ጉዳዮች አሉ። ድጋሚ ዛሬም እንደዚህ አይነት የቁጭት ታሪክ ለመስራት እየሮጥን ያለን ይመስለኛል። በኦርቶዶክስ፣ በክርስቲያን፣ በክርስትና እምነት ተከታዮች ዘንድ፣ በእስልምና እምነት ተከታዮች ዘንድ የሃይማኖት አባቶች፣ የሃይማኖት መሪዎች ቆም ብላችሁ አስቡ። የሃይማኖት ተከታዮችም ጭምር ዋጋ የሚያስከፍሉ፣ የሚያቆሳስሉ፣ የሚያጨካክሉ ብዙ ታሪኮችን አልፈናል። የቅርብ ጊዜያቶች ራሱ ገና ጠባሳው አልደረቀም። የሚያዋጣን ተቻችለን በፍቅር በመከባበር መኖር ነውና እባካችሁ መንግስት በአፋጣኝ እርምጃ መውሰድ አለበት። ጃስ በለው የምትሉ ሰዎች፣ ቡድኖች፣ ግሩፖች ተው። ደም ለማየት ለቅሶ ለማየት አትቸኩሉ። ስለዚህ ሁላችንም ቆም ብለን ማሰብ አለብን። የእስልምና እምነት ተከታይ ወንድም እህቶቼ፣ አባቶቼ፣ እናቶቼ፣ የክርስትና እምነት ተከታዮች ቤተሰቦች በፍቅር እንደ ትላንቱ እንኑር። አመሰግናለሁ።